ሰላም የተከበራችሁ የቻናላችን ተከታታዮች በያላችሁበት መልካሙን ሁሉ እንዲገጥማችሁ እንመኝላችኋለን። ስለ ኮንዶሚኒየም ቤት ጠቃሚ መረጃዎችን በተከታታይ ስናደርሳችሁ ቆይተናል። በዚህ አጭር ቪዲዮም ብትሰሙት ይጠቅማችኋል ያልነውን የኮንዶሚኒየም ቤት ዕዳ የመክፈያ ጊዜ የሚመለከት መረጃ አዘጋጅተንላችኋል። እንደሚታወቀው የኮንዶሚኒየም ቤት ዕዳ ቀሪ ክፍያ በረጅም ዓመታት ተከፋፍሎ እንዲከፈል ነው የሚደረገው። ቀድሞ በሚወሰን ቅድመ ክፍያና ቀሪው ከባንክ ጋር ውል በመግባት የቤት ባለቤት መሆን የሚቻልበት ነው። የኮንዶሚኒየም ቤት ልማት የተጀመረው አነስተኛ ገቢ ያላቸው ዜጎች የመኖሪያ ባለቤት እንዲሆኑ ለማስቻል ነው። ስለዚህ ኮንዶሚኒየም ወይም የጋራ መኖሪያ ቤት ሲባል ቁጠባና ብድር የማይቀር ነው ማለት ነው። በ10/90 በ20/80 እና በ40/60 እንዲሁም በማህበር ቤት የቤት ልማት ፕሮግራሞች እንደ ቤት ልማት ፕሮግራሙ ከባንክ ጋር ውል በመግባት የቤት ዕዳው በረጅም ጊዜ ብድር የሚከፈልበት አሰራር አለ። ለምሳሌ በ20/80 የቤት ልማት ፕሮግራም 20% በመቆጠብ ቀሪው ከባንክ ጋር ውል በመግባት በረጅም ጊዜ ክፍያ ዕዳው ይከፈላል። የ40/60 በተመሳሳይ ማለት ነው። የቀሪ ክፍያና የችሮታ ጊዜ የቤቱ ማስተላለፊያ ዋጋ በተከፋፈለ ተከታታይ የረጅም ጊዜ ክፍያ ለመክፈል ዕጣ የወጣለት ሰው የብድር ውል ከተዋዋለበት ቀን በኋላ በባንክ የሚሰጥ የችሮታ ጊዜ አለ። የችሮታው ጊዜው ከሚያበቃበት ቀን የሚቀጥለውን የስራ ቀን መነሻ በማድረግ በሚከተለው የጊዜ ወሰን መሰረት እድለኛው ዕዳውን መክፈል ይኖርበታል። ለ20/80 የቤት ልማት ፕሮግራም ለመኖሪያ ቤት ለባለ 1 መኝታ ቤት እስከ 20 ዓመት፣ ለባለ 2 መኝታ ቤት እስከ 15 ዓመት፣ ለባለ 3 መኝታ ቤት እስከ 10 ዓመት መከፈል አለበት ማለት ነው። ለ40/60 የቤት ልማት ፕሮግራም ለመኖሪያ ቤት ለባለ 1 መኝታ 10 ዓመት፣ ለባለ 2 መኝታ ቤት እስከ 12 ዓመት፣ ለባለ 3 መኝታ ቤት እስከ 17 ዓመት። ለንግድ ቤት ሲሆን ደግሞ ለ20/80 እና ለ40/60 ተመሳሳይ ነው የጊዜ ገደቡ። ይኸውም በ5 ዓመት ጊዜ መከፈል አለበት። እንደሚታወቀው በባንክ አሰራር ዕዳችሁ ቀድማችሁ በቀነሳችሁ መጠን ቀስ በቀስ ወለድ ይቀንስላችኋል ማለት ነው። ከዚህ ቀጥሎ ደግሞ የጋራ መኖሪያ ቤት የሽያጭ ውል ስለሚፈርስበት ወይም ስለሚሰረዝበት ሁኔታ እንመለከታለን። በርካታ ውል እንዲፈርስ ወይም እንዲሰረዝ የሚያደርጉ ምክንያቶች ቢኖሩም ከባንክ ጋር ውል ከማዋዋልና ከዕዳ አከፋፈል ጋር የተያያዙ ምክንያቶችን እንንገራችሁ። የቤት ዕድለኛው በቤቱ ላይ ካርታ ተዘጋጅቶ ከባንክ ጋር የብድር ውል በተቀመጠው የጊዜ ገደብ ውስጥ ቅድመ ሁኔታውን አሟልቶ ካልፈረመ፣ ወርሃዊ የብድር ክፍያውን ለ3 ተከታታይ ወራት ወይም በ1 ዓመት ውስጥ በድምሩ ለ6 ጊዜ ወርሃዊ ክፍያ ካልፈጸመ የቤት ውሉ ሊፈርስ ወይም ሊሰረዝ ይችላል ማለት ነው። ስለዚህ የቤት ዕድለኞች ከባንክ ጋር የገቡትን ውል አክብረው ዕዳቸውን መክፈል ይጠበቅባቸዋል። ውድ የዚህ ቪዲዮ ተመልካቾች መሰል ጠቃሚ መረጃዎች እንዲደርሳችሁ የኬራውድ ፕሬስ የዩቲዩብ ቻናል ቤተሰብ መሆናችሁን እንዳትረሱ። መረጃውን ለወዳጆቻችሁ እንድታጋሩ እናበረታታችኋለን። አስተያየትና ጥያቄ ካላችሁ በአስተያየት መስጫው ላይ ልጽፉልን ትችላላችሁ። ከዚህ ቀደም በሰራናቸው ቪዲዮዎች በርካታ ተመልካቾች አስተያየቶቻችሁና ጥያቄዎቻችሁን አድርሳችሁን ምላሽና ማብራሪያ ሰጥተናችኋል። በሌላ ቪዲዮ ዳግም እንደምንገናኝ ተስፋ እናደርጋለን። ጤና ይስጥልን።